가렸지만 웬만한 노출보다 예쁜 여자 그런 저기 여자 덤벼라 보이지만 노래 모르서 somewhere in your way where the people are singing spend the night away here they have a lot of fun so go on the road man I'm holding on just spend the night away just everybody's feeling great twisting the night away. He's dancing with the ticket stars. She's moving up and back. Oh man, there's nothing like twisting the night away. Twisting the night away.
Thank you.
ተማሪዎች ፕሮግራሙ ወደ መጠናቀቁ ደርሷል። ይሄ መጨረሻ ነው። ከዚህ በኋላ ላለ ፕሮግራም ለመነጋገር መምህር ታይናለን እዚህ ጋር ትፈልጋቸዋለች። አንዴ ሰብሰብ ብለው ቀጥለው ስላለ ፕሮግራም ለመነጋገር ውድ ተማሪዎችና ወላጆች እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ፕሮግራማችንን ጨርሰናል። መልካም ምሽት። Yeah.
I'm
ሚኪ ውጣ። ታምኛለሁ ላንተ ጌታ ፍጹም ማርኮኛ ውለታ ስትሞትልኝ አይቻለሁ ያንተስ ፍቅር የተከበሩ የትምህርት ቤታችን መምህር አቶ አሸናፊ፣ እንደዚሁም ደግሞ የምንወዳችሁ የምናከብራችሁ የ2005 ዓመተ ምህረት መራቂ ተማሪዎች ሁላችሁም እንደምን ሰነበታችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቦታውን መርሃ ግብሩን ለሚመሩት ለእናንተው እንለቃለን። እግዚአብሔር ከሁላችን ጋር ይሁን። የተከበራችሁ ቅዱሳን አባቶች፣ የተከበራችሁ የትምህርት ቤታችን ርዕሰ መምህር፣ የተከበራችሁ ተጋባዥ መምህራን እንዲሁም ተማሪዎች በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። የልዑል አባታችን ስም የተባረከና የተመሰገነ ይሁን። እነሆ ዛሬ የዓመቱን የመጨረሻችን የሚሆነውን የሥነ ጽሑፍ ፕሮግራም እና ለ12 ዓመት ሙሉ ስንከታተለው የነበረውን የቤተ ክርስቲያን መርሃ ግብር የመጨረሻው ፕሮግራማችን ይሆናል። አብራችሁን ትሆናላችሁ። በዚያ
ጓደኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ዓለም ሀሳብ እንዴት አለ ሰላሜ ናንተ ትዝታዬ ጽፌ ያኖርኩ በእንባዬ ዓለም ወስዳኛለች በዘፈኗ እባክህ ስራኝ እንደገና በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ዓለም ሀሳብ እንዴት አለ ዓመፀኞች ሁሉ ቤት ገቡ ምሕረት ፍቅርህን እያሰቡ እጅህን ዘርግተህ አቀፍካቸው ባንተ ገለጠ ልቦናቸው በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ዓለም ሀሳብ እንዴት አለ ግማሽ በግማሽ ማለት ይቻላል የሚያንጸባርቀው እና እናንተም ካነጻችሁ ያደጋችሁ እርግጠኛ ነኝ በሚቀጥሉ ዓመት ሁላችሁም ካምፓስ ነው የምትገቡት። ያው የምንፈልገው ዲፓርትመንት ተመደብን አልተመደብንም ሌላ ጉዳይ ቢሆንም የተለያየ ቦታ ነው የምትፈተኑት። አገሪቷ ውስጥ ባሉት በ14 ክፍለ ሀገሮች በተለያዩ ዩኒቨርሲቲዎች ነው የምትገቡት። ግን እዚህ ትምህርት ቤት ይዛችሁ ተነገሩ ቫልዩ እንደተጠቃለ ምክንያቱም በጉብዝና ወራት ፈጣሪ ማስብ ነው ይላል። ይሄ ጊዜ ደግሞ ትክክለኛው ሰዓት ስለሆነ እዚህ ያይለፋንበትን ሁሉ የደከምንበት እኛን የምታኮሩ የምትችሉት እዛ በምታሳዩት ውጤት ነውና እንዲያውም እናንተ ይሄ እድለኛ ባች ነው። እስካሁን ድረስ እኔ ብዙ እንደዚህ አይነት መስራቶች ተከታትያለሁ። ያቺው የ45 ደቂቃ የ30 ደቂቃ ፕሮግራሞች እንዲያውም እንደዚህ በሰፊው እንዲያውም እንትን አልተደረገም እና ምንም ልታኮፉበት እናንተ ልትሉበት የሚችሉ ጉዳይ የለም። እኔ ምንድነው በመጠቃችሁ በሚቀጥለው ህይወታችሁ አጠንከራችሁ እንድትቀጥሉ ነው። ለነበረን ቆይታ ያው በነገሩ አልጨረስንም፣ እንገናኛለን። አሁንም የሚቀረውን ሳምንት ግን በአጋጣሚ አብሮ በመኖር ጠላት አለ፣ ያስቀየምኳችሁ ልጆች አላችሁ፣ ከኔ ጋር ምት የነበረ አለ። ያንን አናስበው። የተደረገው ለምንድን ነው? ያው ለመማር ማስተማር ስራ ነው፣ ለበጎ ነገር ያደረግነው እና መልካሙ ሁሉ እንዲገጥማችሁ የዘወትር ጸሎቴ ነው። አመሰግናለሁ። የነበረው ነገር በጥሩ ሁኔታ እንዲፈጸም ነበረ። በተፈጠሩት ትናንሽ ችግሮች ምክንያት ያው ፕሮግራሙ እንዲቋረጥ ሆኗል። ብዙ ተነጋግረናል በዚህ ጉዳይ ላይ። ስለዚህ ደጋግሞ መናገር አያስፈልግም። በተረፈ ግን ከምንም በላይ የምፈልገው ነገር ወይም እኔ የምመኝላችሁ ነገር ምንድን ነው? እግዚአብሔር ቤት እንዳደጋችሁት ሁሉ የእግዚአብሔርን ስም እያመሰገናችሁ እንደቆያችሁት ሁሉ የምትሄዱበት ተቋማትም የምስጋናን ስም አስጠርታችሁ በእግዚአብሔር ቤት ልትቆዩ። ብዙ የማህበረ ቅዱሳን ቦታዎች አሉ። ማህበረ ቅዱሳኖች የሚያዘጋጁት በተቋማት ውስጥ እዛ ተካፍላችሁ ያላችሁን ህብረት አጠንክራችሁ ሁለትም ሶስትም ሆናችሁ ልትገናኙ ትችላላችሁ። ምናልባት እዚህ አሁን በህብረት ነው ያደጋችሁት። እዛ ግን የምስጋናን ተማሪ ልታገኙ የምትችሉት ሁለት ወይንም ሶስት ልትችሉ 4-5 ሊሆን ቢገጥማችሁ ድሉ 4-5 ልትሆኑ ትችላላችሁ። ግን ሁለትም ሆናችሁ አንድም ሆናችሁ እዚህ ያላችሁን ነገር እዛ ለምታገኟቸው ተማሪዎች አሳውቁ። እዚህ ስታድጉበት የነበረውን ነገር ሁሉ እዛም ሄዳችሁ እኔ ያደግኩት ቤተክርስቲያን ነው፣ ስለዚህ አሁንም ህይወት የሚያልቀው ወይም የሚቀጥለው በቤተክርስቲያን ነው ብላችሁ እንድታሳውቁ ነው። ሌላው በምትሄዱበት ቦታ ሁሉ እግዚአብሔር ይከተላችሁ። እርግጠኛ ነኝ ጥሩ ውጤት አምጥታችሁ ሁላችሁም ወደ ከፍተኛ ትምህርት ተቋማት እንደምትገቡ ሙሉ እምነቴ ነው፣ ከመድኃኒዓለም ጋር ማለት ነው። ግን አሁን እዚህ ያላችሁን ፍቅር የምስጋና ፍቅር
እንደጠበቃችሁ የምትሄዱበትን ቦታ ሁሉ በፍቅር የተሞላችሁ እንድትሆኑ መልካም ውጤት፣ መልካም ጊዜ። አመሰግናለሁ። በእግዚአብሔር ፈቃድ እድለኞች ሆነን ባርኮ ሊቀድሰን ቤቱ ሰበሰበን። ከሕፃንነታችን ከጥንት ጀምሮ ያለ መንፈስ ቅዱስ ከጎናችን አብሮ ማለዳ ማለዳ ስሙን አወድሰን ደግሞም በዝማሬ ቅዱስ ቅዱስ ብለን እንውላለን ሰላም ጸጋውን አልብሶን። እድሜያችንን ሁሉ ቃሉን እየሰማን መልካምና ክፉን አጥርተን ለይተን ለዘላለም ሕይወት መንገድ አዘጋጀን። በጎ ምግባርንም አዋህደን ያዘን። በአባቶች ቡራኬን መንፈስ ቅዱስ ሞላ። ከኃጢአት ለመጥራት ለነፍሳችን መዳን ቅዱስ ቁርባንንም ስንቀበል አደግ። በግቢው ስንቆይ ይህን ሁሉ ዓመት ጠንቅቀን አወቅን የቤተ ክርስቲያኗን ሕግና ስርዓት። ደጅ እየጠና ነው ጠዋትና ማታ ለዚህ ያደረሰን መድኃኔዓለም ጌታ። ደግሞም ለወደፊት ለሰፊው ጉዟችን እሱ ይከተለን በየመንገዳችን። ክቡራት ወርቆ አሸናፊ የትምህርት ቤታችን ተፈጻሚነት፣ የተከበራችሁ የ12ኛ የመጨረሻ ጊዜ ተማሪዎች ወይም ተመራቂ ተማሪዎች ልጆቻችን ሁላችሁ እንደምን አላችሁ? ሁላችንም በቸርነቱ ከክፉ ነገር ጠብቆ ከያለንበት አምጥቶ ስራ ተሰባስበን ስሙን እንድንጠራ የፈቀደልን የሰራዊት ጌታ የቅዱሳን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ነው። እስካሁን ዝም ብሎ ቆይቶ ያችሁ ጀምራችሁ እስከዚህ ሰዓት ያደረሳችሁ እናንተንም እኛንም ያደረሰንን እግዚአብሔርን እናመሰግን ያስፈልጋል። እዚህ ደረጃ የተደረሰው በቀላሉ አይደለም። በወላጆችም በራሳችሁ በመምህራንም በተለያዩ ቤተሰቦች ጥረት ነው እዚህ የተደረሰው እና ቀላል ነገር አይደለም። ዳዊት በመዝሙር 12 ቁጥር 6 ላይ እሴብሖ ለእግዚአብሔር ረዳእኒ ወእዜምር ለስመ እግዚአብሔር የረዳኝን እግዚአብሔርን አመሰግነዋለሁ ለልዑል እግዚአብሔር ስምም እዘምራለሁ ብሎ ጽፏል። እሴብሖ ለእግዚአብሔር ዘረዳእኒ ወእዜምር ለስመ እግዚአብሔር የረዳኝን እግዚአብሔር አመሰግነዋለሁ። የረዳኝን የተንከባከበኝ የጠበቀኝ ከበግ ጠባቂነት አንስቶ ለእስራኤል ንጉሠ ነገሥት ያበቃኝ የዳዊትን ታሪክ ሁላችሁ ታውቁታል። ያ ማለት የጠበቀኝ የተንከባከበኝ ከበግ ጠባቂነት አንስቶ ለእስራኤል